ሐሙስ ዕለት ከመቅሪብ እስከ ኢሻስ ሐሰን ሁሴን መስጊድ ያዳመጥከው ልጅ አህመድ የምትባል አሁን ጠቅላይ ሚኒስቴሩ አብይ ይጠሯል ብትባል እንኳን በእግር አይደለም በእጅ ትሮጣለህ ከመደንገጥ የተነሳ እዚህ ዳዋውን የተሳተፈ ሰውዬ ጠቅላይ ሚኒስቴሩ ይጠሯል ብትባል የለህም በቃ እስከምትደርስ ላበላብ ነው የምትሆነው ታላቁ ጌታ ነው የሚያስታውሳው እዚህ ቦታ ቁጭ ስትል ከዚህ የበለጠ ትልቅ ቦታ የለም ሁሌ ማፍቀር ጌታዬ ወይ ህይወቴን ሙሉ የመስጊድ ፍቅር ስጠኝ በለው ለምን ሰዎች ዛሬ በትክክለኛው ማንነታቸውን የሚያውቁት መስጊድ ገብተው ዳዋ ሲያዳምጡ ነው መስጊድ ስለገቡ ብቻ አይደለም ዳዋ አዳምጠው ህይወታቸውን ከለወጡበት ነው ሁላችንም አልহামዱሊላህ እንበል አልহামዱሊላህ የዚህ ቤት ፍቅር አላህ ይስጠን ዱንያን ስለቃት ከዚህ ቤት ምን ለቅ አላህ ያርገን ሐይ አለ ሰላት ሲባል አንጀታችን የማይችል አላህ ያርገን ሮጠን ወደ መስጊድ ምን መጣ አላህ ያርገን ለትውልድ ምን ተርፍ ሰዎች አላህ ያርገን እዚህ ቤት ተሰባስበን ሐዲስ እንድናወራ ላደረጉ ላመላከቱ መሬቱን ለሰጡ አንድ ጠጠርም ለጣሉት ሁሉ ዱንያም ላይም ካሉ አላህ የተሻለ ሐያት ያርግላቸው ቀብር ላይም ገብተው ከሆኑ ያማረ ቀብር አላህ ያርግላቸው የተሻለ ቀብር አላህ ያርግላቸው ረውደቱን ሚን ሪያድል ጀና አላህ ያርግላቸው ቤቱ ያማረላቸው ቤት አላህ ያርግላቸው እቺን ቤት ያስገነባ ሰው ሁሉ የአጅሩ ተካፋይ አላህ ያርገው እኛም ይሄን ቤት ሰርቶ ከሚሄዱት አላህ ያርገን የኸይር አድናቂ ሳይሆን ኸይር ነገርን ሰክቶ ከሚሄዱ ሰዎች አላህ ያርገን እዚህ ቤት እንደሰበሰበን ጀነት ውስጥ ከምንሰባሰቡ ሰዎች አላህ ያርገን አገራችንም አላህ ሰላም አላህ ያርግልን ተፈናቅለው የመጡ ለሞቻችን ሁሉ በሰላም አገራቸው አላህ ያስገባቸው አባቶቻችንም አላህ ያቆይልን መስጊዳችንም ተለይተውን ወደ ቀብር የሄዱትን ሁሉ አላህ ይቅር ይበላቸው አላህ ይዘንላቸው እኛንም ኻቲማችን አላህ ያሳምርልን ስንኖር በሻሃዳ አላህ ያርግልን መጨረሻችንን በሻሃዳ ዱንያ ለቀው ከሚሄዱ ሰዎች አላህ ያድርገን የአላህ መልእክተኛ እኔ በጣም ሴቶችን እወዳለሁ አላቸው ይሄን አይታ ሌላ ሴት ላትቀበለኝ ትችላለች አይኔን ይመልሱልኝ ወልጀነቱ ኢንሻአላህ አላቸው አቡ ቀታዳን ታውቃላችሁ ሰሃባን መልካም ነው ፈገግ አለ የአላህ መልእክተኛ በአንድ ጦርነት ላይ አቡ ቀታዳን ታውቃላችሁ ሰሃባን መልካም ነው ሴቶችን ይወዳል ያገባ ነበር የተለያየ ሴቶችን በአንድ ጦርነት ላይ ከሩቅ የተወረወረ ቀስት አይኑን አወጣው አይኑ ተንጠለጠለ በጅማቱ በስቡ ሰሃቦቹ መጡና አቡ ቀታዳ አይንህን አጣ አይንህ ወደ ጀነት ቀደመ አብሽር ሶብር አድርግ አሉት ከዛስ እንቆረጥልህ አሉት ተውኝ ወደ ነብዩ ሰዱኛል ሰለላሁ ዐለይሂ ወሰለም የጦሩ ጀነራል ማን ናቸው ነብዩ አለይሂ ሰላቱ ወሰላም ቤት ቁጭ ብለው የሚያዘምቱ አልነበሩም የኛ ነብይ አወል ሶፍ ናቸው ወደ ነብዩ ቀረበ አቡ ቀታዳ የአላህ መልእክተኛ አይኔ አላቸው ታዲያ አይንህ ምን አይኔን መላ ፈልጉለት አላቸው ወይ አሉት ሁለት ምርጫ ሰጡት ከፈለክ ታገስና ጀነት አለህ አሉት ታገስ አይንህ እንደፈሰሰ አሊያም ልመልስልህ አሉት እንዴት ነው ምርጫው የአላህ መልእክተኛ እኔ በጣም ሴቶችን እወዳለሁ አላቸው ይሄን አይታ ሌላ ሴት ላትቀበለኝ ትችላለች አይኔን ይመልሱልኝ ወልጀነቱ ኢንሻአላህ አላቸው የጀነት ነገር እንግዲህ ጀሊሉ ያካል አላቸው ምንድነው የምትጠብቀው እዚህ ላይ ነብዩ አለይሂ ሰላት ራዊ ምን ይላል ፈضحك ፈገግ አለ የአላህ መልእክተኛ ሰሃባ እኮ ነው ጦርነት ሜዳ ላይ ነው ያለው አይኑን እስኪያጣ ተሰውቷል ሰዋዊነቱን ግን ተረዱት የአላህ መልእክተኛ ይህን ሰዋዊነት ነው ያጣነው አሁን ለሰዎች የመሳሳት እድል አንሰጣቸው አንዳንዱ እኮ ይገርማል ሰፈር ሱቅ ላይ ቆሞ እንዴት ቀደመኝ ይላል መርካቶ ገብተህ ታዲያ ጆንያት መሸከም አትጀምርም እንዴ ምክንያቱም መላእክት ዶላር ይዞለት እንዲመጣ የሚፈልግ ሰው አለ እንዲህ ደግሞ የመጣም የለም ወደፊትም አይመጣም احرص على ما ينفعك واستعن بالله ያሉት ነብዩ አለይሂ ሰላቱ ወሰለም ለሚጠቅም ነገር ጥረት አድርግ ከዛ በኋላ በአላህ ላይ ተመካን የተባለው አንተ ጥረት ስላረክ አይደለም ጥረት ባረገማ ቢሆን በደከመማ ቢሆን ሰፈር ጤፍም ያመጣልን እኮ ወፍጮ ቤት ያለው ሰውዬ እኮ 30 አመቱ ነው የሚወጣው ላብ እኮ ቀላል አይደለም አንዳንዱ ደግሞ አላህ ያመጣዋል ከገጠር ይመጣል ሁለት አይነት ነጠላ ጫማ ነው ለብሶ የመጣው ስድስተኛ ፎቅ ጀምር ያለው ይላል በዚህን ጊዜ በሽታ ካለብህ ያዞራል በቃ ቂብላ ይጠፋል አላህ ምን ማረጉ ነው ትላለህ በቃ ምን አገባህ አንተ
ለፈለገው ሰው አላህ ይሰጣል። አንተን አማክሮ አላህ ይስጥ እንዴ? የአላህ ውሳኔ እኮ ፓርላማ ላይ አይደለም የሚጸድቀው፣ ራሱ አጽድቆ ጨርሰዋል። ለፈለገው ይሰጣል። አላወቅም እንጂ ላንተ የተሰጠው ብትቆጥረው ደግሞ ቆጥራ